ታላቅ ዓመታዊ ምስረታና የማህበራት ውህደት ጉባኤ በመላው ዩናይትድ ኪንግደም ለምትገኙ አማራና የአማራ ወዳጆች በሙሉ የአማራ አንድነት ማህበር በዩኬ መሰረታቸውን በማንቸስተር፣ ብሪስቶል፣ ኖቲንግሃም እና ለንደን በማድረግ አማራው ወቅቱ የሚጠይቀውን ሁለገብ ትግል ማድረግ እንዲችል ተደርጎ በመዋቅር በርካታ የዲፕሎማሲ ሥራዎችን እየሰራ ይገኛል። አሁን ደግሞ ስትናፍቁት የነበረውን አንድ ሁኑ በሚለው የአባቶቻችን ጥሪ መሰረት በተደረገ የማህበራት አንድነት ውይይት ሁለት ማህበራት ውህደት ፈጽመዋል። የምስረታው አንደኛ ዓመትና የውህደት ጉባኤውን በመላው ዩኬ ከሚገኙ አማራዎች ጋር ለማክበር ዝግጅቱን አጠናቋል። በዕለቱም ማህበሩ እስካሁን ያከናውናቸውንና ወደፊት ያቀዳቸውን ለሕዝብ ያሳውቃል። ውህደቱ እንዴት ተካሄደ፣ ከማን ጋር የሚለውን ማብራሪያ ይሰጣል። ትግሉ አሁን ያለበትን ሁኔታ በምሁራንና የትግል ባህሪ አዋቂዎች ተነተናል። የተፈጸመብን ያለውን መንግስታዊ የዘር ማጥፋት ለመቀልበስ ከኛ ምን ይጠበቃል የሚለውን ላይ ውይይት ያደርጋል። በዕለቱ የአማራ ተወላጅ የሆነ ሁሉ በመገኘት ተገቢውን የጋራ ግንዛቤ ጨብጠንና የድርሻችንን ሥራ ይዘን እንድንሄድ ወገናዊ ጥሪያችንን በአማራ ሕዝብ ስም እናቀርባለን። ኑ አንድነትን በጋራ እናክብረው። የአማራ አንድነት ማህበር በዩኬ